ኦኬ ሰላም ፋሚሊ፣ ያው ፓርት 1 ላይ የስራው ሀሳብ ምንድነው፣ በምንድነው የሚከፍሉት፣ ምንድነው የሚጠቀሙት የሚሉትን ነገሮች አይተናል። ፓርት 2 ላይ ደግሞ እንዴት አድርገን አካውንት ሬጂስተር እናደርጋለን የሚለውን አይተናል። አሁን ደግሞ በፓርት 3 ማለት ነው ከሬጂስተር ካደረግን በኋላ የቀን ታስኮቻችን ምንድናቸው፣ ምን እየሰራን ነው የምንቆየው፣ ኤጀንትም ጌመርም ሆነን ስራ እስከምንጀምር ድረስ የሚለውን በዚህ ቪዲዮ ላይ እናያለን። እስከ መጨረሻው በደንብ ተከታተሉ። ኦኬ ጋይስ፣ ስለዚህ አሁን ምንድነው የምናየው ከከፈትን በኋላ ታስካችን ምንድነው የሚለውን ነገር ነው የምናየው። ታስኩን በሁለት መንገድ መስራት እንችላለን። አንደኛው ራሳችን ሩም ላይ መስራት እንችላለን። ሌላ ደግሞ የሰው ሩም ላይ ራሱ ሄደን መስራት እንችላለን። የራሳችን ሩም እንዴት ነው የምንከፍተው? እቺ ማይ ሩም እነካና ከዛ እዚህ ኔም እናስገባለን። ሩም ኔም የፈለጋችሁትን ነገር በሉት፣ የተመቻችሁ ነገር ጻፉ። ከዛ ቻት ኦር ላይቭ የሚለው ቻት አርጉት፣ እዚህ ጋር ቻት አርጉት። ከዛ ፊል ዊዝ ዘ ቲንግ ላይክ ኢንትሮዳክሽን የፈለጋችሁትን ዌልካም ሊሆን ይችላል፣ የፈለጋችሁትን ነገር ጻፉለት። ከዛ በኋላ ክሬት በሉት። እንደዚህ ካላችሁ በኋላ ከሞላችሁ ክሬት ስትሉት የራሳችሁን ሩም ክሬት አደርጋላችሁ ማለት ነው። ያው እናንተ ጋር እዚህ ጋር ተቀምጣችኋል። እናንተ ናችሁ የሩሙ ኦውነሮች፣ እናንተ ናችሁ። ሰዎች እዚህ ከእናንተ ስር ገብተው እዚህ ያወራሉ፣ ይቀመጣሉ፣ እነዚህ ወንበሮቹን እየነኩ ማለት ነው። እናንተ መናገር ስትፈልጉ ማይክ ትከፍታላችሁ። ከዛ በኋላ እንደዚህ አለው ይላችኋል፣ እዚህ እንትን ያመጣላችኋል ማለት ነው። ከዛ ታስካችሁ ምን እንደሆነ እዚህ ጋር በጥሞና ስሙኝ እሺ ጋይስ። የራሳችሁን ሩም ከፈታችሁ የሰው ሩምም ከፈታችሁ ይሰራል። ታስካችሁ ምንድነው? እቺ ፐርሰንት ነች። ፐርሰንቷ ትነኳታላችሁ ጋይስ። እቺን ፐርሰንት ትነኳትና እንደዚህ ያስገባችኋል። እዚህ ጋር አሁን መጥተውላችኋል ታስካችሁ ምን እንደሆነ። ሳላሪ ኮሌክሽን የሚለው መጀመሪያ ምንድነው? ሳላሪ ኮሌክሽን የዛሬ ታስክ ሊያልቅ 6 ሰዓት ቀርቶታል። በ6 ሰዓት ውስጥ የዛሬ ታስካችን ያልቃል። 6 ሰዓት ማለት አሁን ስንት ነው ያለው? 12 ይላል። 6 ሰዓት ነው ያለው። ከ6 ሰዓት 1 ሰዓት ሲሆን አዲስ ቀን ነው ማለት ነው። ስለዚህ 6 ሰዓት አላችሁ። በ6 ሰዓት ውስጥ መጨረስ አለባችሁ ታስካችሁ ማለት ነው። ታስካችሁ ምንድነው? እዚህ ጋር ማይክ ኤንድ ላይቭ ታይም ይላል። እዚህ ማይኩ ጋር ስትቀመጡ፣ እዚህ ሩሙ ጋር ስትቀመጡ ይቆጥርላችኋል ራሱ። ማይካችሁን ኦን አርጋችሁ ብትቀመጡ ሞር ይፈጥናል። ካልሆነ ሚት ብታረጉትም ይሰራል። ስለዚህ እዚህ ጋር ነው የሚቆጥርላችሁ። የሚቆጥረው ምንድነው? እቺ ፐርሰንቷ ነች የምትቆጥረው። የሆነ 0 ሚኒት 60 ትላለች አይደል? እሷ 60 ደቂቃ መሙላት አለባት። ከዛ እቺ ክሌም የምትለዋ ትበራለች። ክሌም የምትለዋ ስትበራ ክሌም ታረጋላችሁ። ያው እንዴት እንደሆነ ነው። እንደዚህ አልቆጥር ብሎ ዝም ሲላችሁ ምንድነው የምታረጉት ጋይስ? ሪፍሬሽ ታረጉታላችሁ። እንደዚህ ሳብ እቺኛውን ሳብ ስታረጓት መቁጠር ይጀምራል። እስከዛ ይሄኛው እስከሚቆጥር እናንተ ምን ትሰራላችሁ? እዚህ ጋር ታስክስ የሚለው ጋር ሄዳችሁ ትሰራላችሁ ታስካችሁ ማለት ነው። ታስካችሁ ምንድናቸው? ይኸው እነዚህ መጥቷል። ኤዲት ኔት ነው የሚለው። ስማችሁን ኤዲት አድርጉ። ጎ ይላችኋል። ጎ ብላችሁ ክሌም ትልታላችሁ። ባይንድ ዩር ጎግል፣ በጎግል ስለገባችሁ ጎግላችሁን ክሌም ይላል። በፌስቡክ በቴሌግራም ከገባችሁ ደግሞ ቴሌግራማችሁን ክሌም ይላችኋል ማለት ነው። እንደዚህ ክሌም እናደርጋለን። ከዛ በኋላ እንደዚህ አድርገን ከጨረስን አፕሎድ አቫተር የሚለው ጋር ጎ ትሉታላችሁ። ጎ ስትሉት ወዴት ነው ወዝራል? እንደዚህ ወስዳችኋል። ከዛ አፕሎድ አቫተር ታደርጋላችሁ። ከዛ አፕሎድ አቫተር አፕሎድ ፎቶ የሚለውን አፕሎድ እንለዋለን። ልክ አፕሎድ እንዳለው እንደዚህ ይመጣል። አንደኛውን ነካና እንደዚህ አፕሎድ አድርገን ዳን እንለዋለን። አፕሎድ አድርጎ ጨርሷል ማለት ነው። ይኸው ፓስድ ብሎናል። ከዛ ባክ ብለን እንመለሳለን። ስንመለስ የውችኛዋ ክሌም ብላለች። ኦኬ ጋይስ፣ ያው በዛ መልክ ሁሉንም ጎ ስንል ራሱ ጋይድ ስለሚያደርገን ክሌም አድርገን እንጨርሳለን። ኒውቢ ብቻ ነው ይሄ ዴይሊ ታስክ የሚለው፣ ከሱታቸው ያሉት አይሰሩም፣ ሌቨል ይጠይቃል። እዛ ይሄኛው 300 ከ15400 ይሆናል። ሁሉንም ከጨረስን በኋላ ሪዋርዱ ጋር የሚለው ጋር ገብተን አሁን ወደ ኮይን የምንቀይረው እዚህ ጋር 100 ኤክስ የሚሉትን አንዳንዱን እየነካን ኦኬ 3ቱንም እነካለን 300 ስላለን ማለት ነው። ከዛ ወደ ኮይን ይቀየራል ማለት ነው። ያው በዚህ መልኩ ከጨረስን በኋላ ባክ ብለን ኮይናችንን ስናየው 300 ኮይን ሰጥቶናል። ይሄ አንድ ጊዜ ብቻ ነው የሚሰራው። ኦኬ ያው ኮይን የምንሰበስብባት መንገድ እቺ ነች። 300 ኮይን አለን። ዳይመንዳችን ግን 0 ነው። የቅድሟ ፐርሰንት ሞልታለች። አሁን ይኸው 100% ብላለች። ቼክ እናርጋት። እዚህ ጋር ደግሞ 60 ሚኒቱ ሞልቷል። ክሌም የምትለዋን በርታለች። ስለዚህ ክሌም እናደርገዋለን ማለት ነው። ተመለሰ፣ ደቂቃው ወደ 60 ተመለሰ። ይሄ ምን ማለት ነው? ሁለተኛ ዙር ጀምሯል። በቀን 2 ጊዜ ነው የምንሰራው። 2500 5000 ዳይመንድ ይሰጠናል። በየቀኑ እየገባን ነው የምንሰራው። ይሄንን ማታ ከ1 ሰዓት በኋላ ካለው ሰዓት ላይ ሁሉ ጊዜ እየገባን እንሰራለን ማለት ነው። እስኪ አሁን ዳይመንዳችን ቼክ እናርገው ስንት እንደሆነ። ይኸው ጨምሯል፣ 2500 ሆኗል። እንደዚህ ነው የሚሰራው። ይኸው ጋይስ ያው 2500 አሁን ደግሞ ሞልታለች። እሷንም ክሌም እናርጋት። በቀን 2 ጊዜ ስለሚሰጣን እቺ ደግሞ ያው 100% ብላለች። ክሌም እናረጋታለን።
የዛሬ ታስካችን እዚህ ጋር አብቅተዋል ማለት ነው። ኦኬ ጋይስ ያው እቺን በ24 ሰዓት ውስጥ እየገባችሁ ኮምፕሊት ማድረጋችሁን አትርሱ ማለት ነው። ከዛ በቀጣይ ደግሞ እንዴት አድርገን ኢንካማችን እናሳድጋለን የሚለውን ነገር እናያለን ማለት ነው።